ኢትዮጵያ በእምነት የተከበረች በደም የተፈተነች ሀገር ነችን። ዛሬ ማወራው ስለ ፖለቲካ አይደለም፣ ስለ ጦርነትም አይደለም፣ ስለ ምርጫው ወይም ስለ ስልጣኔ ሽኩቻም አይደለም። ዛሬ ላወራ ያሰብኩት ስለ ኢትዮጵያ ነው። ምድረ ገነት ስላት ስለቆየኋት ኢትዮጵያ፣ ስለ ታላቋ ኢትዮጵያ፣ በታሪክ የተከበረች ነጻ ሕዝብ፣ ኃያል ደግነት፣ ቅንነት የሞላባት እያልን ስለምናሞካሻት ኢትዮጵያ፣ ስለ ኢትዮጵያ በእምነት የተወደሰ የብዙ ሺህ ዓመታት ታሪክ፣ የአክሱም ስልጣኔ፣ የላሊበላ ድንቅ ሕንፃዎች፣ የአድዋ ድል፣ የነጻነት ኩራት፣ የእምነት የቅርስ የአባቶቻችን ጥበብና ጽናት ነው። ብዙ የዓለም ሕዝቦች በቅኝ ግዛት ተገዝተው ሲኖሩ ኢትዮጵያ ነጻነቷን ጠብቃ ቆይታለች። ብዙ ስልጣኔዎች ሲጠፉ ኢትዮጵያ ታሪኳን አቆይታለች። ዛሬስ ኢትዮጵያውያን በእምነት የታወቁ በደም የተፈተነች በውሸት ትርክቶች በእውነተኛ መከራ መካከል የተከበበች አይደለችምን? ባለፉት ረጅም ዘመናት ስለ ኢትዮጵያና ስለ ሕዝቦቿ ሲነገር የኖረው ትረካ ውብ፣ ማራኪና ልብን በኩራት የሚሞላና የሚንጥ ነበር። ኢትዮጵያ የተቀደሰች የታሪክ ክብር ያላት የእምነት ጥንካሬ ሆናት የተባረከች እጆቿ የተዘረጉላት ምድረ ገነትም ነበረች። ታዲያ ሕዝቦቿም እንግዳ ተቀባይ፣ ጨዋ፣ ሰው አክባሪና ፈሪሃ እግዚአብሔር ያደረበት ስብዕናቸው ማራኪ፣ ማህበረሰባቸው እንደዛ አይነት እንደሆነ ነበር የምናውቀው። ዛሬ ኢትዮጵያ ፍጹም አስደንጋጭ፣ መራራና ልብን በሐዘን የሚያደማ እኛ ማንን? እውን የነዛ የደጋግ አባቶች ልጆች ነንን? በገዛ ወገኑ ላይ የሚጨክን የገዛ ወንድሙን የሚያርድ የሚያሰቃይና ቤተ ክርስቲያን የሚያቃጥል ሰውን ዘቅዝቆ ሰቅሎ የሚጨፍር ሰውን እሳት ላይ ጥሎ በዚያ የሚደሰት ፎቶ የሚያነሳ አረመኔ ትውልድ በዚች ምድር ላይ ሲበቅል ማየት የጭካኔያችን ጥልቀትን ያሳያል። የአንድ ዜጋ ደም በሌላው ዜጋ እጅ ሲፈስ፣ የሰው ሕይወት ዋጋ ሲቀንስ፣ የሰብአዊነት እሴቶችን ፈተና ውስጥ ወድቀዋል። በማህበራዊ ሚዲያና በየአደባባዩ በሰው ስቃይና መከራ የሚደሰቱ በደም ጎርፍ ውስጥ ሆነው ድልን የሚያውጁ አካላትን ስንመለከት አውሬነት ከዚህ በላይ ምን ሊሆን ይችላል ያሰኛል። ነጋ ጠባ አምላክ የሚሰበክላት ሃይማኖት ያላቸው ትውልድ የተሰበከውን በተግባር መኖር የተሳነው የፈጣሪውን አምላክ የረሳ የሰው ልጅ ክብር ያራቆተ የሞራል ዝቅጠት የመጨረሻው ማማ ላይ የደረስን ይመስላል። ኢትዮጵያ ዛሬ የሰላምና የፍቅር ምድር መሆኗ ቀርቶ ለዜጎቿ የመከራ እሳትና የደም ጎርፍ የምታስተናግድ የሲኦል መነሻ መስላለች። እናቶች በልጆቻቸው አስከሬን ላይ የሚጮሁበት፣ ሕፃናት ያለ መጠለያ የሚቀሩበት፣ ንጹሐን በራሳቸው ሀገር ቀያቸው የሚታረዱበት ምድር ከሆነች ሰነባብታለች። ከሁሉም በላይ የሚያሳዝነው ደግሞ ይህ ሕዝብ እረኛ እንደሌለው በግ መሆኑ ነው። በአንድ በኩል የዜጎችን መብትና ሕግ የሚያስከብር ደህንነት የሚጠብቅና ሕግን በማስከበር ቀዳሚ ኃላፊነት ያለበት መንግስት በአገሪቱ እየተፈጸመ ያለውን የጅምላ ጭፍጨፋና ማፈናቀል ማስቆም ሲሳነው ማየት ነው። በሌላ በኩል ደግሞ ሕዝቡን በግብረ ገብነትና ፈሪሃ እግዚአብሔር መቅረጽ የነበረባቸው የሃይማኖት አባቶች የፖለቲካው ጥቅመኝነት ሰለባ በመሆናቸው ድምፃቸውን ማሰማትና ሕዝብን ከጥፋት መንገድ መመለስ ባለመቻላቸው ነው። መሪም እረኛም የሃይማኖት አባትን በሌለበት አውድ ውስጥ ሕዝቡ እርስ በርሱ እየተበላላ ይገኛል። ይህ መራራ እውነት የሚያሳየን አንድ ነገር ብቻ ነው። ካለንበት ትልቅ ማህበራዊ፣ ሞራላዊ ውድቀትና ዝቅጠት ለመውጣት በመጀመሪያ የደረሰበትን የጭካኔና የውድቀት ደረጃ በግልጽ ማመን አለብን። ለሀገራችን የሚበጀው መንገድ ጥላቻና ግጭት ሳይሆን ሰላም፣ ፍትህና መተሳሰብ መሆኑን ማወቅ ይገባል። ኢትዮጵያ የሁላችንም ሀገር ናት። ችግሮቿን በግልጽ በመጋፈጥ የተፈጸሙ ኢሰብአዊ በደሎችን በጽኑ በመቃወም እንዲሁም ለሰላምና ለፍትህ በመቆም ብቻ የጠፋውን የሰውነት ክብር መመለስና የተሻለች ነገን መገንባት ይቻላል። ህዝቡ ራሱን የማይፈትሽ መንግስትና የሃይማኖት ተቋማት ኃላፊነታቸውን የማይወጡ ከሆነ ግን ይህ የመከራ እሳት ሁላችንም ጠራርጎ ከመብላት ከማጥፋት በፍጹም አይመለስም። እኛ ሃይማኖቶች ከሆን እውነተኛ እምነት በተግባር ይገለጣል። ሰውን በማክበር፣ ደካማውን በመርዳት፣ ፍትህን በመደገፍ፣ ሰላምን በማስፈን እውነተኛ ሰላም፣ እውነተኛ እምነት ትክክለኛ የሰው ተፈጥሮ ነው። በፈጣሪ ካመን፣ ፈጣሪን ከወደድን እንዴት የሰው ልጅ እንጠላለን? የፖለቲካ ቀውሱ እንዳለ ሆኖ የሞራል መዝቀት፣ ከሰውነት መውጣትና የእንስሳት ባህሪ እየተላበስን
የመጣንበት ሁኔታ ነው ያለው። እኛ ማንን? ወዴት እየሄድን ነው? እውን እየተደረጉ ያለው ትክክል ነውን? እነዚህን ጥያቄዎች በቅንነትና በአንክሮ መመርመር ከእያንዳንዱ ኢትዮጵያዊ ይጠበቃል። ምሁራን ከአጎብዳጅነት፣ ከወዴት ባይነት፣ ከጥማይነት ወጥተው ትክክለኛና እውነትን መናገርና ለሐቅ ስለ ሐቅ መኖር አለባቸው። የሃይማኖት ተቋማት የሰላምና የፍቅር ድምፅ መሆን ግድ ይላቸዋል። ሰላም ከውስጥ ከልባችን ይጀምራል። ፍትህ የሚጀምረው ከፍርድ ቤት በፊት ከራሳችን ህሊና ነው። ፍቅር የሚጀምረው ከንግግራችን፣ ከተግባራችንና ከአመለካከታችን ነው። የኢትዮጵያ ችግር የአንድ ቡድን ችግር ብቻ አይደለም፣ የሁላችንም ችግር መሆኑን አምነን መቀበል አለብን። እንዲሁም የኢትዮጵያ ተስፋ የአንድ ቡድን ተስፋ አይደለም፣ የሁላችንም ተስፋ መሆኑን ማወቅ አለብን። ትልቅና ጥልቅ ለየትኛውም ዓለም ተምሳሌት የሆነ ታሪክ ነበረን። ግን ታሪክ ብቻውን ችግራችን ሊፈታ አልቻለም። ከዓለማት ቀድመን በሕገ ልቦና ፈጣሪን የምናመልክ ሕዝቦች ነበር። ግን የዛሬው ትውልድ በተግባር ካልታየ ኢሞራዊ፣ ከሥነ ምግባር ያፈነገጠ ስግብግብና ራስ ወዳድ ብቻ ከሆነ፣ ፈሪሃ እግዚአብሔር የሌለም በመጠላለፍ ሴራና ቁማር የተካን ከሆነ ሃይማኖተኛ መሆናችን ምንድን ነው ፋይዳው? የአንዱ ሰቆቃ፣ የአንዱ ስቅስቅታ፣ የአንዱ ህመም የጋራ ህመማችን ካልሆነ፣ የጠፋውን የሰውነት ክብር መመለስ ካልቻልን አደጋ ውስጥ ነን። ኢትዮጵያ ችግሩ አብሯት የኖረ ቢሆንም ያን ሁሉ ችግር ያለፈችው ግን በመተሳሰብ፣ በትልቅ ጥበብ፣ በቀና አመለካከትና ሰጥቶ በመቀበል በመቻቻልም ጭምር ነበር። ዛሬ ግን በቡድንም በተናጠልም በሃይማኖት በጎሳ ተከፋፍለን ክፋትን ስንመክር ቂም እያመነዠክን፣ ቂምን እየዋጥን፣ ጥላቻን ለትንንሽ ልጆች እየሰበክን፣ ክፋትን በተግባር ሰውን በማረድ እያሳየን በሁሉም ነገር የተመሰቃቀለና የተበሻሸቀ መስመራችን ስተን ብዙዎቻችን ሕይወትን እያጨለምንም በመናቆርና በመበቃቀል አዙሪት እየጠፋፋን እስከ መቼ ነው ምንደርሰው? እንስብበት፣ በጋራ እንወቃቀስ። ዛሬም ገደል አፋፍ ላይ ነን። በአስተውሎትና በብልሃት ካልተጓዝን ፍጻሜያችን አያምርም። እውነት ነው፣ ኢትዮጵያ ታላቅ ሀገር ነበረች። ከሆሜር እስከ ሄሮዳተስ፣ ከቁርአን እስከ መጽሐፍ ቅዱስ በነቢያት በሊቃውንት ስሟ በበጎ ተነስቷል። ኢትዮጵያ ታሪካዊ ቅርሶቿ፣ ጀግኖች አባቶቻችን ወኔያቸውና ፈሪሃ እግዚአብሔር ያደረባቸው መሆናቸውን ለማንም የተደበቀና የተሰወረ አልነበረም። ዛሬ ሁሉ ታሪካችን በባዕዳን ሴራና በእኛ ስንፍርናና ጭፍን ድንቁርና የወለደው ችግር በዚህ ልክ እንድንወርድ ተደርገናልና በጥልቅ ልናስብበት ይገባል። አድማጮቻችን ከተመቻችሁ ላይክ፣ ሸር እያደረጋችሁ ለሌሎች እንደምታስተላልፉ ተስፋ እያደረግን የዛሬው ዝግጅቴን በዚህ ጨርሳለሁ። አመሰግናለሁ።